الله عليك بمقعم وبطو صلى الله عليك يلاقوا ما نبر نبيه صلى الله عليك محمد نوندي صلى الله عليك يا مدينة وجنبر صلى الله عليك بمقعم وبطو صلى الله عليك يلاقوا ما نبر محمد نوندي يا مدينة وجنبر. السلام عليكم ورحمة الله وبركاته. እንግዲህ ጋደም ብለን ምክር እንሰጣለን። አሁን እነዚህ የረሱል ሰለላሁ ዐለይሂ ወሰለም ወዳጆች ናቸው ወይስ ጠላቶች? ወዳጆች ናቸው አለንም፣ ወንዶችም ሴቶችም። ነሺዳውም ዝም ብሎ ሰለላሁ ሃይጉማ ሚል ኃይለ ባሾ ከዛ የተወሰደ ነው። ኃይሎጋ የሚለው እና የተላከው ማን ነበር? መሐመድ ነበር። በመካ የተላከ ማን ነበር? መሐመድ ነበር። ምን አይነት ነቢያችን ሰለላሁ ዐለይሂ ወሰለም በመካ ነው የተላኩ ደግሞ የሴት ለአጠቃላይ ለዓለም ነው የተላኩ። የሴት ልጅ ክብሯ ሒጃቧ ብለዋል። አሁን በሴቶቹ ብንጀምር የረሱል ሰለላሁ ዐለይሂ ወሰለም ተልእኮውን አከናውነዋል ወይ? ነሺዳውስ አለ ቦታው የረሱል ሰለላሁ ዐለይሂ ወሰለም ስም ማራከስ አይሆንም ወይ? ለምን በሌላ በሙሽሮቹ አይነሸድም? እውቀት ስለሌላቸው ነው። ረሱል ሰለላሁ ዐለይሂ ወሰለም የቢዝነስ ማግኛ ዘዴ ሆነ የውመል ቂያማ ያስጠይቃል። በሳቸው ስም ወንድና ሴት ተቀላቅሎ ዘሎ ምንድነው ትርፉ? እኔ እኮ ሰርግ አለኝ ስነ ስርዓት ያለው ለወንዱም ለሴቱም ይመክር። እኔ እክትላጥ ያለው ሰርግ ላይ አልገኝም። እሺ ሴቶቹ አሁን ሒጃብ ለበሱ ሊባሉ ይችላሉ። እነዚህ እስኪ ለአላህ ብላችሁ ማሻአላህ የምትሉ ሰዎች በሽተኞች፣ የእውቀት ድሃዎች፣ ጃሂሎች፣ ገገማዎች ናችሁ። ሐቂቃ ነው የምነግራችሁ። ማሻአላህ ይባላል። ይሄ ጃሂሎች ናቸው ማሻአላህ የሚሉ። አዑዙ ቢላህ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን ያስብላል። ጸጉራቸው ላይ ትንሽዬ ጸጉር አላቸው፣ ከዛ ላይ ትልቅ አሮጉ። ይሄ ግብዳው የጸጉር መያዣ ሐራም። ጸጉሯ ትልቅ እንዲሆንላት ሰው ሐታ ለዝሙት ነው የወጡ እነዚህ። በረሱል ሰለላሁ ዐለይሂ ወሰለም ሐዲስ ተረግመዋል። እኔ አይደለሁም ያልኩት። በዛም ሽቶ